ነበርና ስለ አባይ ነበር የሆነ ቲያትር ይዞ የመጣ ደስ የሚል ነገር ስለነበረው ጠርቼ ነው የተዋወቅነ። ያው ግንኙነታችን ያን ይመስላል። ከነሱ ያሉትን የተወሰኑ አማተሮች ይዘን ከኛ ጋር የተወሰኑ አማተሮችን ይዘን ወሎ ምናምን ይዘን የሆነ ሙዚቃ ኮንሰርት አዘጋጅተን እንዞር ነበር። ከዛ በኋላ ግንኙነታችን ዳብሮ ብዙ ስራዎችን አብረን እንሰራ ነበር። እዛ መርጦ ለማርያም መድረክ ካለ እንዲህ አይነት መድረክ ካለ በምን መንገድ እንስራው ተባብለን ተሳስረን አንድ ሆነን የምንሰራበት እድል ሰፊ ነበር። ከዛ በኋላ ነው እንግዲህ እሱ ያሁን በጣም ለሙዚቃ ያለው ፍላጎት የተለየ ነው። እኔም ወደ ስቱዲዮ ገባሁኝ። ያጠናከርኩ ስመጣ የተለያዩ ስራዎችን ከቨር እንደገና አንዳንድ ስራዎችን መስራት ጀመር። ከዛ ያጠናከር ነው እንዲያው በኋላ በጣም አብረን መዋል ማደር ጀመርን። እሱ አንድ ሳምንት መጥቶ ከሆነ ከኔ ጋር እኔ ደግሞ እዛ ሄድና አብረን ስራ የምንሰራበትን መንገድ ማመቻቸት ጀመርን። በጣም ለሙዚቃ ያለው ፍላጎት የተለየ ስለሆነ ዘፋኝ እንዲሆን እኔ ፑሽ አድርገው ነበር። ይሄ ሙዚቃ እንደዚህ ነው መሆን እኔ ጋር ነው የሚመጡት የምንነጋገር ግን ነው ይሄ ሙዚቃ እንደዚህ ቢሆን እኔ ገና ስለሆንኩኝ በደንብ እየሰራው ስላልሆነ ይሄ ሙዚቃ እዚህ ቢሰራ እዛ ክፍተት ሲኖር አሁን የሆነ ዘፈን መጀመሪያ ዘፈኑን የዘፈነው እሱ አለ አርቲስት አበበ ብርሃኔ ዜማና ግጥም የሰጠው እሱ ዘፈን እንዳልኸው ብዙ ፈተና ነበር። ድምጹ እዛ አዲስ አበባ ሄዶ ተቀርጾት እንደገና ደግሞ ድምጹ ይፈልጋል ተብሎ እኔ ጋር መተቀርተን የላክንበት ሁሉ ሲስተም ነበርና ብዙ ፕሮሰስ ነበር። የውበት ናሙና ማለት በዛ ሲስተም ብዙ እንትን ብሎ ነው የተሰራ። ተስፋ የሚያስቆርጡ ነገሮች ነበሩ ግን ተስፋውን እየጠገንኩኝ እኔም ከጎንኩኝ ነው። በዚህ ልክ ነው የምንንቀሳቀሰውና አሁንም አውይኛውን አይተው ከሆነ እሱን አሪፍ አድርገን የተሰራ ስራ ነው። ክሊፑንም በደንብ አስበንበት ባህሉን እንዳይስት ዘመነኛ ነገር ነው አይተው ከሆነና ባህሉን እንኳን እንዳይስት የተሻለ ስራ የሰራንበት። አሁንም በተመሳሳይ ሰላም ያስፈልጋል ለሰው ልጅ በቃ ሰላም ሲኖር ቢያንስ ልጆቻችን እኛ አሁን የከፈልነውን ዋጋ ልጆቻችን እንዳያገኙት ቀደስ የሚል ነገር ስራ መስራት አለብን። ለትውልድ የሚያሸጋግር ስራ መስራት አለብን በሚል ከቨርም ኖርማሊ የአልበም ስራዎችም አንዳንድ ስራዎች የጀመርንበት መንገድ አለ። አሁን የሙዚቃ ስራ ስቱዲዮ ልምምድ ላይ እንዳለ አጫውተኛልና እስኪ ስለሱ እናወራ። ምንድነው ይዘታቸው ብራ ቢለው በተወሰነ መልኩ እናወራና። በጣም አሪፍ። አሁን ላይ የአልበም ዝግጅቶችን እያደረኩኝ ነው። እስከዛ ግን አንዳንድ ቀድሞ መውጣት ያለባቸው ስራዎች አሉና የባህል ስራዎችን እየሰራሁኝ ነው። ከሚሊዮን ጋር እየሰራሁኝ ነው። ይዘቱ ሰላምን ሰላምን የሚሰብክ እንደዚህ አይነት ስራ ጀምሬያለሁ። በጣም ጥሩ። እንደምናልባት ይሄን ፕሮግራም የሚከታተሉ የጥበብ ፍቅር ያላቸው ሰዎች አሉ። ታች መነሻ በጣም መነሻው አስቸጋሪ ሆኖባቸው እየሞከሩ ያሉ በጣም ብዙ ሰዎች ይኖራሉና አንተ ለጥበብ ያደረከውን ነገር እና ደግሞ ምናልባት በጥበብ ውስጥ ሲቆዩ እንግዲህ ነጠላ ዜማ ለማውጣት 2-3 ሙዚቃዎችን ለመልቀቅ ብዙ መስዋዕትነቶች ይከፈላሉና እንደው ካንተ ምን ይማሩ? ዘርፉ በጣም ፈታኝ ነው። በጣም ፈታኝ ነው። ደጎች ቅኖች እንዳሉ ሁሉ እኮዮቹም አሉ። ለዘርፉ በጣም ብዙ መስዋዕትነት ይከፈላል እናውቃለን። ግን ተስፋ ለመቁረጥ የመጀመሪያው እንትን ነው። ህልም የሚባለውን መጀመሪያ ሰቅለው ያስቀምጡት ያን ደጋግሞ ማየት መሳል ማሰብ ነው። ከዛ በኋላ የምትከፍለው መስዋዕትነት ደስ ብሎ ደስ የሚል ስቃይ እንደዛ ነው የሚሆነውና ተስፋ ለመቁረጥ ምክሬ ነው። እንደዛ ነው። ትምህርት ቤቶችና የአማተር ቡድኖች ደግሞ አሉ። በተለያዩ በወረዳዎችም የተለያዩ ድምፃውያን ጋርም ቆይታ ሳደርግ የራሳቸውን መነሻ እንዳላቸው ነግረውኛልና አንተ ህይወት ውስጥ ትምህርት ቤቶችና የአማተር የወረዳ ላይ የሚገኙ የባህል ቡድኖች ሚናቸው ምንድን ነበር? የባህል ቡድን ቀላል አይደለም። እንትኑ እኔ ያሰራቸው የነበሩ የባህል ቡድኖች ልጆች ይዘውት የወጡት ኮንፊደንስ፣ ተፈጥሮን መረዳት፣ ታለንትን ማየት፣ በዛው እንዴት ውጤታማ ሆናለሁ። ብዙዎቹ ስኬታማ ናቸው። እኔ ጋር ይሰሩ የነበሩ ልጆች ስኬታማ ናቸውና ቤተሰብ ብዙ ጊዜ እንደዚህ አማተሮች ጋር ልጆቻቸው ሲሄዱ ትምህርት ቤት ላይ በእንደዚህ አይነት ዘርፍ ውስጥ ጊዜ ሲያሳልፉ ብዙዎች እንትን ይላሉ፣ ደስተኛ አይሆኑም አይደለ? ኖ እዛ ውስጥ ነው ማንነት የሚሰራው፣ እዛ ውስጥ ነው የጥፋ ተሰጦ የሚገኘው እና ማንነትን ማሳደጊያው ተሰጦን መፈለጊያው ቦታ ስለሆነ እዛ ዘርፍ ላይ ማንም ልምዱ ያለው ፍላጎቱ ያለው ዝንባሌው ያለው እዛ ውስጥ
መሰረታዊ የትምህርት ወይም ደግሞ የቤተሰብ እንትንን በማይሻማ መንገድ እዛ ላይ ተሰጧቸውን እንዲያበረታቱ እንዲደግፉ እመክራለሁ።